ክብረትን በተመለከተ የኔ አቋም ሁል ጊዜ እንትን ነው፣ ቀጥተኛ ነው። ዳንኤል ክብረት በጣም የማከብረው በጣም የምወደው እኔ ፐርሰናሊቲ ላይ በጣም ብዙ ፖዚቲቭ ተጽዕኖዎች ያደረገ ሰው ነው። እቺን ነገር ስሰራ አላማዬ ዳንኤል ክብረትን ማሳነስ፣ ዳንኤል ክብረትን ማሸማቀቅ፣ መሳደብ ምናምን አይደለም። ትንሽ ኮሬክት ማድረግ ነው በእኔ በትንሿ ጭንቅላት ማለት ነው። ይህንን ስላችሁ የመሳሳት ፕሮባቢሊቲ ከፍተኛ ነው። ስለዚህ የሆነ ስህተት ከሰራሁኝ ለመታረም ዝግጁ ነኝ። ኦፒኒየን ስለሆነ ማለት ነው። ይሄ ነገሮች ላይ ያለን አመለካከት መረዳት ፐርስፔክቲቭ የተለያየ አይደል? ዳንኤል ክብረት ያነሳው ነገር ላይ የተወሰኑ ቅሬታዎች አሉ። የመጀመሪያ ቅሬታ ምንድን ነው? ማንዴት ፕሪንሲፕል የሚባለው ኢትዮጵያዊነትን ወይም ደግሞ ሀበሻነትን የሚሰጥህ ግለሰብ አይደለም ማለት ማንም ሰው ኢትዮጵያዊ ለመሆን ተስማምቶ ፈርሞ ምናምን አይደለም የተወለደው። አይኖ የምትኖርበትን ቦታ የመምረጥ ፓርሻል ራይት ሊኖር ይችላል። ይሄም እንትን ነው። ለምሳሌ አብዛኞቻችን ኢትዮጵያ ውስጥ የምንኖረው ተገደን ነው፣ ወደን አይደለም። ወደሚን ፖለቲካ ያስጠላናል፣ ኢኮኖሚ ያስጠላናል፣ ዘረኝነቱ ያስጠላናል፣ ሃይማኖቱ ያስጠላናል። የሆነ ቦታ ብትወስዱን አውስትራሊያ፣ አሜሪካ፣ እንግሊዝ ምናምን ብትወስዱን እንሄዳለን። ይሄ ምርጫ ራሱ ፓርሻል ነው፣ ወደን አይደለም እዚህ የምንቀመጠው እና የምንሄድበትን ቦታ ልንመርጥ እንችላለን። በተወሰነ መልኩ ማንነታችን ላይ አንድም አስተዋጽኦ አላደረግንም። ወንድም ዳንኤል ክብረት ኢትዮጵያውያኖች ለምን እዚህ ይቀበራሉ ምናምን ብሎ ሲናገር አሲፍ ማንነታቸውን የሰጣቸውን የሚመስል ልክ አይደለም። ይሄ የመጀመሪያው እንትን ነው። ሁለተኛው ይሄ ፖለቲካል አቋምን ከሀገር ጋር መደበላለቅ ላይክ እኔን የተቃወመኝ ሁሉ ባንዳ ነው የሚለት። ለምሳሌ አሁን ፋኖ ባንዳ ሆነ። ፋኖ አቋሙን ሳይናገር ምን ሳይል ጀስት ባንዳ ነው በዳንኤል ክብረት እምነት ማለት ነው። እና አገር ማለት ዳንኤል ክብረት ራሱ ነው። እሱ የያዘውን አቋም ካልያዝክ ሀገርህን ክድሃል ማለት ነው የሚል መነሻ አለው። ይሄ ትክክል አይደለም። ማለት አንድ ሰው ብልጽግናን መደገፍ አለመደገፍ መብት አለ ማለት ለእኔ ፋኖም ቄሮም ተጋሩም ኢትዮጵያዊ ነው፣ ሀበሻ ነው። ኢትዮጵያዊነትን ማንም ሰው አይሰጥህም፣ ማንም ሰው አይነጥቀህም። ስለዚህ ያንተን ፖለቲካል ስታንድ ያንተን ህልም እስከተቃወምኩኝ ድረስ ባንዳ ነህ የምትለኝ ከሆነ የጤንነት አልመሰለኝ። አብዛኛው ዲያስፖራ የተቃወመው ብልጽግናን እንጂ ኢትዮጵያዊነትን አይደለም። ስለዚህ ኢትዮጵያን ከዳ ብሎ ማሰብ ተቀባይነት የለውም። ይሄ ክሊር መሆን አለበት። እቺ ሁለተኛ እንትን ነች። ሶስተኛ ደግሞ ኢኮኖሚክ ፐርስፔክቲቭ ማለት ዳንኤል ክብረት የእውነት የኢኮኖሚ ችግር አለበት ብላችሁ ታስባላችሁ? ማለት ከተናገረው ነገር አንዱ ምንድን ነው? መርካቶ ያለው ሸቀጥ ቢወደድ እኛ ላይ ነው አለ። ዳንኤል ክብረት ላይ አልተወደደም። ዳንኤል ክብረት ላይ ቢወደድና እኛ ያየነውን ስቃይ ቢያይኖረው አትሊስት የኛ ፊሊንግ ይኖረዋል። ባይዘዌ ክቡር ጠቅላይ ሚኒስቴሩም ላይ ሆነ ዳንኤል ክብረት ላይ የማየው ስሜት አንድ አይነት ነው። እነሱ አይርባቸውም፣ አይጠማቸውም፣ የቤት ኪራይ አዙሪት የለባቸውም። ሹማምንቶቻቸው ሌቦች ናቸው ስላችሁ ትላልቅ ሌቦች ናቸው። ግድ የላቸው፣ በቃ እነሱ ይበላሉ ይጠጣሉ። ተቸገርን እኮ ስትላቸው ዛሬን ተቸግረን እንደምንም የነገዋን ኢትዮጵያ እንሰራለን ይለዋል። ግን ኖርማሊ ሌባ እያደለቡልን ያሉት፣ ትናንሽ መሳፍንቶችን እየፈጠሩልን ያሉት፣ በሃይማኖት ስም የተሸፈኑ ሌቦች፣ በፖለቲካ ስም የተሸፈኑ ሌቦች፣ ሁለቱ ሌቦች ማለት ነው። ስለዚህ እንትን ነው የሌባ ማድለብ ስርዓት ነው የያዙት።
የኛ ስሜት አይሰማቸውም፣ የኛ ችግር እንትን አይላቸውም። ሶ ዳኒ ኢኮኖሚክ ፐርስፔክቲቭ ብዙ የገባው አልመሰለኝም የመርካቶ እንትን። በተረፈ እኔ እዚህ ጋር የምነግራችሁ ነገር አይ ቲንክ ዲያስፖራው የተሻለ መረዳት አለው። ምክንያቱም 50ም 20ም 100ም 200ም ቢሆን ዶላር የሚልከው ዲያስፖራው ነው። አብዛኛው ኢትዮጵያዊ የተሰደደው ምናልባት ጥናት መደረግ ቢችል ወዶ አይደል፣ ኢትዮጵያ ውስጥ መኖር ስላቃተው የሀገሩ ፖለቲካ አስጠልቶት ቁጭ ብሎ ከሚሞት መንገድ ላይ የሄደ መሞትን መርጦ ነው የወጣው። አብዛኛው ኢትዮጵያዊ ሀገሩን ጠልቶ አይደለም። ለዚህ መረጃ አድርጌ ላቅርብላችሁ። 66 እና 77 ድርቅ ጊዜ በደርግም በኃይለ ሥላሴም ማለት ነው ከፍተኛ የሆነ የሰፈራ ፕሮግራም ነበር እና የተለያዩ ክልሎች ህዝብ እየተወሰደ ይሰፍር ነበር እና የህዝቡ ጥያቄ ምንድነው? ኖ ትብቴ ከተቀበረበት ከቀዬ አልወጣም እዚሁ ሞታለሁ የሚል ነበር ትልቁ ተግዳሮት። እና የሚገርማችሁ ችግር፣ ድህነት፣ ማጣት፣ የፖለቲካ ውርደት፣ መገለል እነዚህን አመለካከቶቻችን ይህንን ሶሊድ የሆነ አስተሳሰባችንን ፎርሽ ያደረገብን። በጣም በሚያሳዝን ሁኔታ አሁን ኢትዮጵያ የሚባለውን ሀገር ለመኖር የሚወደው የለም። ሁላችንም መውጣት ነው የምንፈልገው። ስለዚህ ከኢትዮጵያ የወጣ ሰው በሙሉ ከኢትዮጵያ የወጣው በፖለቲከኞቻችን እና በኢኮኖሚ ምክንያት እንጂ ሀገሩን ጠልቶ አይደለም። እና አብዛኛው የሚያኖረን ደግሞ የእነሱ ላብ ነው። በ6 ወርም በአመትም ምናምንም ብትሆን የሚልኩልን ብር የሆነች ትርጉም አላት ኑሯችን ውስጥ። እና ደግሞ በየወሩም የሚልኩ ሰዎች አሉ። ሁሉም ሰው አንድ አይነት አይደለም። በየጊዜው የሚልኩ ሰዎች አሉ። ስራ የሚያቋቁሙ ሰዎች አሉ። በጣም የሚረዳዱ በጣም ብዙ ሰዎች አሉ። እና እንትን ነው የሬሜተንስ ኢኮኖሚ፣ የዲያስፖራው ኢኮኖሚ ወደዳችሁም ጠላችሁም ኢትዮጵያ ውስጥ በጣም ትልቅ ነው እና ለዚች ሀገር ምንም አላደረጉም ማለት አንችልም። ትራምፕ እንኳን እኮ ደንግጦ እንትን ብሏል፣ በአሜሪካ ገንዘብ ነው የተሰራው ብሎ። ከኔ ይሆን እንደ ይሄ ነገር? ኤኒዌይስ ወንድማችን ዳኒ አይ ዶንት ኖ ለምን እንደዚህ እንደሆነ፣ አይ ዶንት ኖ ለምን በህዝብ ቦታ ሆኖ የህዝብን ቁጭት እንዳልሰማ ኤቭሪ ታይም ለምን የራሱን ስሜት እንደሚከተል አልገባኝም። ግን እኔ አድቫይዝ የማደርገው ነገር ምንድን ነው? መንግስት ከመሆን ህዝብ መሆን ይሻላል። መንግስት ያልፋል፣ ህዝብ ግን አያልፍም። እንትን አይደለም፣ ምንም ሚዛን አይደፋም የተናገረው ነገር ማለት ነው። ዲያስፖራዎች ኢትዮጵያኖች ናቸው። ኢትዮጵያዊነትን የሰጣቸው ዳንኤል ክብረት ወይም ብልጽግና አይደለም። ኢትዮጵያኖች ወደው አይደለም የተሰደዱት። ኢትዮጵያኖች ለኢትዮጵያ ኢኮኖሚ በጣም በጣም ትልቅ እንትን አላቸው፣ ስፍራ አላቸው። እና እንትን ነው ማለት እዚህ አይቀበሩ ምናምን አይነት የልጅ ፖለቲካ ከዳንኤል ክብረት አይነት የተወደደ የተከበረ ሰው፣ ብዙ ያነበበ፣ ብዙ ያወቀ፣ ብዙ ያሳወቀ ሰው እንደዚህ አይነት ነገር አንጠብቅም ለማለት ነው። እንደነገርኳችሁ ይሄ ነገር እንትን አይደለም፣ ቴረም አይደለም፣ ጀስት ኦፒኒየን ሰምቼው ደስ ስላላለኝ ይህችን ትመስላለች አስተያየቴ። አይደል ነው የእናንተ ምን እንደምትሉ ብቻ የሚሰማችሁን ነገር በኮሜንት ሴክሽን ላይ ኮሜንት አድርጉልኝ። ተባረኩ።